ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሰላም ናችሁ? ከሀገርም ያላችሁ ከሀገር ውጭም ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? አላችሁ አላን አልহামዱሊላህ። ስደት እንዴት ናችሁ? ስደት እንዴት ይዟችኋል? ከኔ ሁሉ ሰላም የሀገሬ ልጆች እንዴት ናችሁ? በተረፈ አሁን የመጣሁት ማለት ነው ትላንትና በሰራሁት ቪዲዮ ብዙዎቻችሁ ማለት ነው አንተም ብላችኋል። ያው ኮሜንት ያው ስድቡም ብርድ ነው። አሁንም ልትሳደቡ ትችላላችሁ። ፕሊዝ አሁን እኛ ማለት ነው እኛ ለብሰን መልበስ ግን ንጽህና ለራስ ነው። አትልበሱ አይደለም ገባችሁ? ግን ሆነ ብላችሁ በልብስ ምታሽ ያኒ ልብስ ይሄንን ልብስ አሁን ልብስ ነው ወይ ብለሽ የለበሽው ይሄ ልብስ ነው ወይ ብለሽ እንትን ለብሰሽ የመጣሽው ልብስ ነው ወይ ብለሽ የቀረብሽው ምትሉ ማለት ነው። ወይ እኛ አንድ ነገር ምነግራችሁ ነገር ነገ ሞች ነን፣ ነገ ፈራሽ ነን። ለብሰሽ ወይ ለብሰክ ከምትወደው ምሳሌ ይሄም ጣትክ ወርቅ ይሄም ጣትክ ወርቅ ይሄም ጣትክ ወርቅ ይሄም ጣትክ ወርቅ ይሄም አስሩ በሙሉ ጣቶቻችሁ ወርቅ ቢሆን ማለት ነው ከራሳችሁ አንድ የምትገባ ነገር የለም። ከራሳችሁ የሚገባ ምንድነው? የሰራችሁት ኸይር ነገር የሰራችሁት ኸይር ስራ እንጂ ከራሳችሁ የሚገባ ነገር አንድም ነገር የለም። ያቺ ነጯ መጋቢ ሚያምረሽን ጫማ በልጥልጹ አሁን ብትወጪበት አሁን የምትጨፍርበት ምን ብትይበት አሁን የምትናገሩበት አሁን አንድም ነገር ዘመን ገባ የለም። ይሄ ልላችሁ በልብስ ዙሪያ የምትናገሩ ልጆች ፕሊዝ ተቆጠቡ። እኛ መዳም ቤት ነው የምንሰራው። እኛ ለጨፈራና ለዳንስ አይደለም። ለብሰን ልብሳችን ለማሳየት ደግሞ ለነማታ አይደለም። ገባችሁ አይደል? የመዳም ቤትና የመዳም ቤት ነው የምንሰራው። አሁንም እኛም ነን ነገም እኛም ነን። ምነግራችሁ ነገር በዚህኛው ደግሞ ምታማሽ ያኔ ልታሻማቅቁን ከሆነ ማለት ነው ተሳስታችኋል። መቼም አታሻማቅቁን። እኔ ምነግራችሁ ነገር አንድ ነገር ቢኖር ሰው ከሰው ነው፣ አለ ሰው አይሆንም። እኛ እናንተም ብለን በእናንተ ውስጥ እስካለን ድረስ ማለት ነው አይዟችሁ፣ ለምንድነው የመጣችሁ ስሜታቸው ምንድነው ብላችሁ ተረዱን። ከስድብ ውጪ ስድብ የሌለበት ማለት ነው። አይ ልብሷ የለበሰችው ዛሬ ይሄ ነው፣ አይ ልብሷ የለበሰችው ዛሬ አያምርም፣ አይ የለበሰችው እጃብ አያምርም። ምንም የሚጠቅምክ ነገር የለም፣ ምንም የሚጠቅምሽ ነገር የለም። ያ ነገር ፕሊዝ አርጆኩም ከዚህ ተቆጠቡ። እኛ ስራና ስራ ብቻ ነው የምናውቀው፣ ሌላ ነገር የምናውቀው ነገር አንድም ነገር የለም። ገባችሁ አይደል? በዚህ ደግሞ አንድ ነገር እንላችኋለን የምትሉ ልጆች በጣም ተሳስታችኋል፣ ወይም በጣም ተሳስተካል። እንዴ አንድ ነገር ምነግራችሁ ነገር ማለት ነው የመዳም ቅመሞች ይሄን ቪዲዮ ሁላችሁም ይደርሳችኋል ብዬ ተስፋ አደርጋለሁ። ሼር ኮፒሊንግ አድርጉልኝ፣ ሼር አድርጉ። አንድ ነገር ምንድነው የምላችሁ የዩቲዩብ ከፍቼዋለሁ። እኔም ካየውኝ ፕሊዝ እኔም አየሁት ነገር ከሆነ ቪዲዮሽን አይቼ ላይክ አድርጌ ሰብስክራይብ አድርጌ እወጣለሁ። አሁንም ነገም ዛሬም እኔው ነኝ።
ዩቲዩቤን አበረታቱኝ፣ ሰብስክራይብ አድርጉልኝ፣ የደወል ምልክቷን ተጭናችሁ ቤተሰብ ሆነኝ። ገባችሁ አይደል? ግን ስድብ ምንም አያደርግም። ብትሳደቡ አህለን ወሳህለን ተሳደቡ፣ ችግር የለውም። ግን ያው እኛን እነሱንና በቃ እናሸማቅቃችኋለን ብላችሁ የምትናገሩ ሰዎች ማለት ነው በጣም ተሳስታችሁ፣ በጣም ተሳስታችሁ። እኔ ትላንትና ያው ብዙ ነገር አጫውቻችኋለሁ፣ ብዙ ነገር ተናግራችኋለሁ። ያለውበትም ቤት አንዷ ምን ብትለኝ ጥሩ ነው፣ ከነሱ ታስረሻል ወይ ብለሽ ተናገርሽኝ። እኔ አልታሰርኩም። የታሰርኩት ነገር አንድም ነገር የለም። ግን ሄጄስ ምንድነው ሄጄም ወጥቼም ያው ነው፣ ስለገጠመኝ ነው። 2 ጊዜ ቀይሬያለሁ። በመጀመሪያ በገባሁበት ቤት እንደዚሁ ነበረበት፣ ቀየርኩኝ። ይሄ ቤት ማለት ነው። ይሄን ቤት ያው ይሄ ቤት ጭራሽም አንድ አይምሮ ታማሚ አንድ በወንበር የምትቀይር 25 አመቷ ነው ወንበር የምትቀይረው ማለት ነው። ያው አይምሮ ታማሚያም የሁላቸውም ታላቅ ናት። ገባችሁ አይደል? ያው አንድ ነገር ተረዱን። በቃ ገና ቪዲዮን ሳታዩት ምን እንደሚል ምን እንደምንል ሳታዩት ማለት ነው ለኮሜንት አትሮጡ። ስሙት፣ ቪዲዮ እስከ መጨረሻው ስሙት። ቢያንስ 15 ደቂቃ ነው፣ 20 ደቂቃ ነው፣ 10 ደቂቃ ነው። ጊዜያችሁ አይወስዱ። ሰምታችሁ ከዛ በኋላ ኮሜንቱ፣ ከዛ በኋላ ላይክ አድርጉ፣ ከዛ በኋላ ሼር አድርጉ፣ ከዛ በኋላ ሰብስክራይብ አድርጉ። አይቀነስባችሁም። በጣም ወዳችኋለሁ። ምንም አይቀነስም። ከእናንተ ምንም አይቀነስም። በቃ አበረታቱ። ከእናንተ ምንም የሚቀነስበት ነገር አንድም ነገር የለም። ምንድነው የሚቀነሰው ከእናንተ? አሳልፍ ብቻ አታሳልፍ። ምን እንደምንል ምን እንደምባል ምን እንደምንሰራ ምን እንደምናረግ አይታችሁ ከዛ በኋላ ኮመቱ፣ ከዛ በኋላ ኮሜንት ሰጡ፣ ከዛ በኋላ ላይክ ሰጡ፣ ከዛ ሼር፣ ከዛ ደግሞ ምንድነው የደወል ምልክቷን ተጭናችሁ ሰብስክራይብ አድርጉ። በቃ ይሄ ምን ይባላል? አንድ ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ሸክም ነው እንደሚባል ማለት ነው። አንዳችን እኛ ማለት ነው ለብቻችን ሸክም ሆኖብናል። ግን ከናንተ ስንጨምር እናንተ ስታገዙ ማለት ነው ምን ሆን በጣም ተደስተን ፈገግ ብለን ከናንተ እንደገና እናንተ ለምስጋና እንመጣለን። እናንተም ልናመሰግን ማለት ነው። እና በቃ የሀገሬ ልጆች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። አላህ ይጠብቅልኝ። በሀገርም ውስጥ ያላችሁ በውጭም ያላችሁ ክርስቲያን አላልኩ ሙስሊም አላልኩ እህቶቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ለእናንተ ቦታ አለኝ። አይዞሽ ከጎንሽ ነን አይዞሽ የምትሉኝ ወላሂ ላዝም ከልብ አድርጌ አመሰግናችኋለሁ። ነገም ዛሬም አመሰግናችኋለሁ። በትልቁ ያላመሰገነ በትንሹ ያላመሰገነ በትልቁ ማያመሰገነ ይባላል። ትክክል ነው። ወዳችኋለሁ ሀገሬ ልጆች፣ ሁላችሁም ወዳችኋለሁ ከልብ በላይ እና ቪዲዮውን አበዛውባችሁ። አላህ ይጠብቃችሁ። ከሰው ስተት አላህ ይጠብቃችሁ። ባላችሁበት በሁሉም ሀገር ያላችሁ ልጆች አላህ ይጠብቃችሁ። ይወዳችኋለሁ፣ አፈቅራችኋለሁ። ግን አላገባችሁም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።